በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወተስዑ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ይስሐቅ ቀሲስ ዘማኅደረ ቅዱስ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈም። ይህም አባት ከምስር ከተናናሽ ቦታዎች ከአንዲቱ ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶች ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለውም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችን እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሙተውብኝ ድሀ አደግ አድርገውኛልና ይላቸዋል። ከምግቡም የማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነውና ለበሽታህም መድኃኒት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ መነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁን በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩ፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ ጥቂት ሊያርፉ። ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ የአባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡት በገቡ ጊዜ ያንን አባት አገኙት። ደግሞ እንዳሸሽ ሊያስሩት ፈለጉ። አሁን አውቅ ያለው የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላ ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሆኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰንም ነበር። እንደሚሰሩትን በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረስን ለዘላለሙ አሜን። ሰላም ለይስሐቅ ከመይሲ ምዎ ቀሲሰ ዘአመረ አድግ መንገለ ተግይሰ ዝንቱ ጻድቅ ማመ መንኮሰ ይገብረ ለስጋሁ ክሌተ አልባሰ ወሐመደ ማይጠንት ይስየሰይ በህብስት ህውሰ ወበዛቲ ዕለት ኮነ ስማ ኃያል ወመስተጋደል ቅዱስ የስድሮስ። በዚህችም ቀን ኃይለኛ ተጋዳይ ቅዱስ የስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ አገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በንደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ መስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብረ ባለቤት ጌታችን ኢየሱስ ክርስቶስም ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሡ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሡ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብረ ባለቤት ክርስቶስን በተውከው ጊዜ ተውንህ፣ ታላቅ ስንፍና አድርገ ስተሃልና። በሰማም ጊዜ ንጉሡ ተቆጥቶ የበንደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ የስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜም 12 ዓመቱ ነበረ። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሡ ፊት አቀረቡት። ንጉሡም አልፈራህምን? ልብህ ስለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔስ የቀናች ሃይማኖቴን ትቼ ወደ ስተት አልመለስም አለው። ያን ጊዜ አራቅተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስቲወርድ እንዲጨምቁት ንጉሥ አዘዘም።
እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች፣ እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ ኤፎሚያም ድንጋዮች አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸው ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ የስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀት ውስጥ ይፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞ ሁለተኛ ከ800 ነፍስ ጋር አሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀንም በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው 3ኛው ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢዩ ዳንኤል እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስቦ ወደ ባሕር እንዲጥሉት ታዘዘ። አሽከሮቹም እንዲህ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባሕሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው 5ኛው ነው። ንጉሡም ባፈረና የሚያደርገውን በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቄ ሀገር ላከው። የሰሎንቄ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ የስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ የስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በስራቱ መጠን ታላላቅ ድንቆች ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚህችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭም እንዲሰቅሉት ንጉሡ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በተጋድሎ የኖረባቸውም 12 ዓመቶች ናቸው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ንጹሕ እምህብለያ ወልደ በንደላኦን ዘአንጾኪያ ድረ ኮነን ወለቱ በዘዘዚአሁ አርአያ ምስለ እህቱ ኤፎሚያ ወምስለ እሙ ሶፊያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ። አንዳችሁ እዛ አይናችሁ በሩን ያዙት። ወዛቲ ዕለት ኮኑ ሰማዕተ ምስለ ቅዱስ የስድሮስ 80,050,107 ነፍስ በረከቶሙ ትብጽሐነ ለዓለም። በዚህችም ቀን ከቅዱስ የስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል 80,50,107 ዘዚአሆሙ ትራፈ ማይበራነ የስድሮስ ሁሉ ተመሲሎሙ አይዋፈ ለሐውጾቴ ይምፁ ዘልፈ እንዘይት ጓድኡ ምስለ ክንፍ ክንፈ ወበዛቲ ዕለት አይረፈ አባ ዮሴፍ ብርሃነ ዓለም። በዚህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲያድንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህ በኋላ ዲቁና ሾሙት። የነፍሱንም ድነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ተወደዋለህን? አጸያፊ አይደለምን? በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ዕድ ለምንኩስና ስራን የሚገባ ጽሕፈትንም ስፌትንም ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖችና ከአንበሶች ከዘንዶችም እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለም እንጨት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው።
ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ሥራቸውን አሳዩ። ከዚህ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑት ነበር። ናላው በአፍንጫ ውስጥ ይፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይ አውራጃዎችን ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላዩዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሂዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜም ደንጊያውን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማን ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም ድረስ አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለት እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ4ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብ ሆነ የእንስሳ ጥሪት እንዳያደርጉ፣ ሥጋም እንዳይበሉ፣ የወይን ጠጅም እንዳይጠጡ፣ ትሕትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ሥርዓት ሠራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ከመይለቡ ስውረ ወከመይፈክር ዋ እንዘያፈጥን ጸልዮ ወንዘ ይሰግድ በጉጓአ ውስተ ምድር ሀበ ፍጽሙ ተጎዳ አርያ ሊብ ጻዳ አይነማይ ነቃ ወዛቲ ዕለት ኮነ ተዝካሩ ለአብ ክቡር አባ አብይ እግዚ። በዚህችም ዕለት የከበረ አባት አብይ እግዚ መታሰቢያቸው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመሬተ ሥጋከ ዘተውቦ ስልጣን ከመይፈጽም በሊ አፈ አራዊት ግሩማን አብይ እግዚ ጻድቅ ቅኑ የኢየሱስ መድን እስር ኃይለ ጸሬ ዘውቱ ሰይጣን ተቃውሞቶ እይክል ብእሲ ምስኪን ወዛቲ ዕለት ኮነ ተዝካረ በዓሎሙ ለቅዱሳን ይምርሃነ ክርስቶስ ጻድቅ ወአቡነ ብስጣውሮ ዘሐይቅ ወስብሐት ለእግዚአብሔር ኪያንኒ መሐረነ በጸሎቶሙ ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለግንቦት በዛቲ ዕለት አይረፈ ቅዱስ ወጻድቅ ካሌብ ንጉሠ ኢትዮጵያ። ወበዛቲ ዕለት አይረፈ አብ ቅዱስ አባ አሞኒዮ ዘሀገረ ቶና። ወበዛቲ ዕለት አይረፈ አባ ሆር ረዳ ቅዱስ አሞኒ ወአባ ዳርማው ተዝካሮሙ ለለኮኑ ሰማዕተ ምስለ አባ ሄሮዳ ወዘካርያስ አንጾኪያዊ። ወበዛቲ ዕለት አይረፈ አብ ክቡር አባ ዘትረ ወንጌል አበምኔት ዘደብረ ሊባኖስ ምልቆሙ ለአበው መምህራን 16 ዋዲ ኮነ ተዝካራ ለቅድስት ልድያ። ወስብሐት ለእግዚአብሔር ኪያንኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማይልየት ዘኪሬ ኃይላፈ ምለተጸምዱ ከዘልፈ ለላነበብ ተወከፍ ዘንዴት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላ ብኡ በኡላም ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዩ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምንዑስ ሕፃን ለዘጸሐፎ በክርታሱ ለዘ ጻፎም ዘይደርስ ለዘ አንበቦ ለዘተርጎመ በልሳን አዲስ
ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ ወእስከ ለዓለም ወእስከ ዳግም ልደት አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ኩሉ ኩይስ መዚያ ገይቲ መንግሥት ኃይለ ስብሐት ሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ነኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አብ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ይፍቱ